ሰላሙ አለይኩም ወራህመቱላሂ ወበረካቱ ጀሚዓን ሁላችሁንም ሰላም ብያለሁኝ። የአላህ ሰላም በሁላችሁም ላይ ይሁን። ያው ዛሬ በአዲስ ፕሮግራም ተገናኝተናል። የዛሬ ፕሮግራማችን የሚሆነው ክርስቲያን ወገኖቻችን ጥያቄ ያነሳሉ። ጥያቄው ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም ህፃን ልጅ አገቡ፣ አይሻ ረዲየላሁ ዐንሃ በ9 ዓመቷ አገቧት እያሉ ነብዩ ሰለላሁ ዐለይሂ ወሰለም ስማቸውን ለማጥፋት ይሞክራሉና እውነት ይሄ ነገር እንዲታያል በእስልምና የሚለውን ነገር በደንብ አድርገን ከስር መሰረቱ የማያዳግም መልስ እንሰጣቸዋለን። ሁላችሁም እስከ ፕሮግራሙ መጨረሻ ተከታተሉ። ሙሉ ካዳመጣችሁት ኢንሻአላህ ብዙ ነገሮችን ታተርፋላችሁ። አሁን ቀጥታ ወደ ቪዲዮ እንግባ። ቢስሚላህ። ያው መጀመሪያ አይሻ ረዲየላሁ ዐንሃ ጋብቻ ከመመልከታችን በፊት አይሻ ረዲየላሁ ዐንሃ በእስልምና ምን አይነት ክብር አላት የሚለው ነገር ትንሽ ላሳያችሁ። አሳሂሁል ጃሚ መጽሐፉን ይሁት እዚህ ጋር ፔጅ 2117 እንደዚህ ይላል። ኢነ ፈድለ አኢሻ የአኢሻ ብልጫ አለኒሳኢ ከሴቶች ላይ ያላት ብልጫ ከፈድሊ ሰሪድ አላ ሳኢሪ ጣዓም ሰሪድ የሚባለው ምግብ ከሁሎች ምግቦች እንደሚበልጠው ሁሉ አኢሻም ከሁሉም ሴት ትበልጣለች አሁን ነቢያችን ማለት ነው። ስለዚህ አይሻ ረዲየላሁ ዐንሃ በእስልምና በጣም የተከበረች ሴት ናት ማለት ነው። ተመልከቱ። ነቢያችን ደግሞ እንደዛ ሌላ ሐዲስ ላይ ሁላችሁ ፊት ለፊት እዚህ ጋር ሰሒሁ ሙስሊም ያለ ሐዲስ ነው። ሰሒሁ ሙስሊም ሐዲስ ቁጥር 2447 እና ሰሒሁ ሙስሊም ሐዲስ ቁጥር 2442 ላይ አላችሁ። እንደዚህ ይላል። አይሻ ለፋጢማ እንደዚህ ያሉ፣ ነቢያችን ለፋጢማ እንደዚህ ያሉ፣ ያ ቡነየቲ ልጅ ሆይ ያሉ፣ አለስቲ ቱሂቢነኒ አትወጂኝም እንዲህ አሏት። ፈቃት በላ አረ ወደኋለሁ አላችሁ። ከዛ ነቢያችን ማለት ፈቃለ ፈአሂቢ ሃዚሂ እቺን ሴት አይሻ ወዳጃት አሉ። ስለዚህ አይሻ ረዲየላሁ ዐንሃ በጣም የተከበረች ነቢያችን የሚወደ ሰዎች የሚወደ የነበረ ሴት እንደሆነ እንገነዘባለን። እንዲሁም በተጨማሪ ተመልከቱ ከላይ እንደዚህ ይላል። ያ አይሻ ሆይ ነቢያችን ሃዛ ጅብሪል ይሄ እኮ ጅብሪል ነው። የቅረኡ አለይኪ ሰላም በአንቺ ላይ የአላህን ሰላምታ ያቀርባሉ። ስለዚህ መልአክ ራሱ ሰላም ሲላት የነበረች ታላቅ ሴት ነበረች ማለት ነው። በተጨማሪ ሱረቱል አሕዛብ ቁጥር 6 እንደዚህ ይላል። አነቢዩ አውላ ቢልሙእሚኒነ ሚን አንፉሲሂም ወአዝዋጁሁ ኡመሃቱሃ አለ። ነቢዩ በምእመናን ላይ ከነፍሶቻቸው ይበልጥ ተገቢ ናቸው፣ ሚስቶቹም እናቶቻቸው ናቸው አለ። ስለዚህ አይሻ ረዲየላሁ ዐንሃ የኛ እናት ናት፣ ኡመሃቱል ሙእሚናት ማለት ነው። ኡመሃቱል ሙእሚኖች እናከብራታለን ማለት ነው። ይህን ከያዝን አሁን ቀጥታ ነቢዩ ሰለላሁ ዐለይሂ ወሰለም አይሻን ለምን አገቡ የሚለውን ነገር እንመልከት። ተመልከቱ ሁላችሁም። ሰሒሁል ቡኻሪ ሐዲስ ቁጥር 3895 እንደዚህ ይላል። ቃለ ረአይቱኪ ፊል መናሚ መረተይኒ አንቺ አይሻ ሆይ እኔ አንቺን በህልሜ 2 ጊዜ አይቼሻለሁኝ አሉ። ስለዚህ እንደምናውቀው ነቢዩ ሰለላሁ ዐለይሂ ወሰለም አይሻን በህልሙ አይቷት ነበረ ከማግባታቸው በፊት። እንደምናውቀው ደግሞ የነቢያት ህልም ምንድነው? ወህይ ነው። ማስረጃ ከተባለ ኪታቡ ሱና መጽሐፉን ፊት ለፊታችሁ ኪታቡ ሱና ፊት ለፊታችሁ ማለት ነው። እንደዚህ ይላል። ኢነ ካነት ሩእያል አንቢያኢ ወህይ አለ። የነቢያት ህልም ምንድነው? ወህይ ነው አለ። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም አምላክ አዟቸው ነው አይሻ ረዲየላሁ ዐንሃ ያገቧት። ለምን አገቧት የሚሆን ደግሞ ኢንሻአላህ መጨረሻ ይገልጽላችኋለሁ። አሁን ቀጥታ ስታገባ ደርሳ ነበር ሳልነበረም ወደሚለው ጉዳይ እንለፍ ማለት ነው። ሱረቱል አሕዛብ ቁጥር 32 ተመልከቱ። እንደዚህ ይላል። ያ ኒሳ ነቢይ ለስቱና ከአሐድ ሚነ ኒሳ አለ። የነቢዩ ሴቶች ሆይ አለ ከሴቶች እንደማናችሁም አይደላችሁም አለ። ስለዚህ የነቢዩ ሚስቶች እንደማንኛውም ተራ ሴት አይደሉም፣ ወይም ስላቸው እንደማንኛውም ሴት ይለያሉ ማለት ነው። እሺ ይህን ከያዝን አይሻ ረዲየላሁ ዐንሃ እንደዚህ ተመልከቱ። ሐዲሱ መጽሐፉ የሚገኘው ሱነኑ ትርሚዚ ላይ ነው። ያው ሱነኑ ትርሚዚ ሐዲስ ቁጥር 11110 ላይ ማለት ነው። እንደዚህ ይላል። ቃለት አይሻ እንደዚህ አለች። ኢዛ በለገቲል ጃሪየቱ 9 ሲኒን ፈሂየ እምረአ አንድ ሴት 9 ዓመት ከሞላት እሷ ሴት ናት አለች። ስለዚህ ቃል በቃል እንደርሻለሁኝ አለች ማለት ነው። 9 ዓመት ሞልቷት እንደምናውቀው ነብዩ ሰለላሁ 9 ዓመቷ ነበር አይደለ? ስለዚህ አይሻ ረዲየላሁ ዐንሃ በ9 ዓመቷ ደርሳ ነበር ማለት ነው። ሊቃውንቶች እንደዚህ ይላሉ። ተመልከቱ። አንድ መጽሐፍ ልጥቀስላችሁ። ይሄ መጽሐፍ ፊት ለፊታችሁ የምታዩት ሰሒሁ ሙስሊም ቢሸርሂ ነወዊ ነው። ኢማሙ ነወዊ ሸርህ ያደረጉት ነው። እንደዚህ ይላል። ወካነት ሸበት ሸባበን ሐሰን ረዲየላሁ ዐንሃ አይሻ ረዲየላሁ ዐንሃ ነበረች አሉ። ሸበት ደርሳ ነበር፣ ወጣት ሆና ነበር። ሸባበን ሐሰን ረዲየላሁ ዐንሃ ወጣት ለግላጋ ወጣት ነበረች አለ። ስለዚህ አይሻ ረዲየላሁ ዐንሃ በ9 ዓመቷ ደርሳ እንደነበረ ከዚህ ሐዲስ እንገነዘባለን ማለት ነው። ሲቀጥል ፍቃደኛ ነበረች እንደሚል ነገር ይነሳል። አዎ ፍቃደኛ ነበረች፣ እንዲሁም ደግሞ ደስተኛም ነበረች። ላሳያችሁ መጽሐፉን፣ ሁላችሁም እዚህ ጋር ተመልከቱ። መጽሐፉ የሚገኘው አልሙስተድረክ አለ ሰሒህ ነው። እንደዚህ ይላል። ሐዲስ ቁጥሩን ይሁት እዚህ ጋር ምን ይላል? ያ አይሻ አሉ ነቢያችን አይሻ ሆይ አለ አማ ተርደይና አን ተኩኒ ዘውጀቲ ፊ ዱንያ ወልአኺራ በዱንያም በአኺራም የኔ ሚስት መሆን ትፈልጊያለሽ? አሉ ነቢያችን። ቁልቱ በላ አው ፈልጋለሁኝ አለች። ቃለ ፈአንቲ ዘውጀቲ ፊ ዱንያ ወልአኺራ ነቢያችን ማለት አንቺማ በዱንያም በአኺራ ሚስቴ ነሽ አሏት። አያችኋ። ስለዚህ ነቢዩ እንኳን ጥያቄ አቅርበውላት ወይም ደግሞ ጠይቀዋት ፈቃደኛ ነበረች በህይወቷ እንመለከታለን። ግን እዚህ ጋር አይሻ ረዲየላሁ ዐንሃ ነቢያችን የማትወዳቸው ቢሆን ተጨቁና ቢሆን እዛን ጊዜ አይ በቃ አልፈልግም ትል ነበረ። ግን ከዚህ ሐዲስ እንዳያችሁ ፈቃደኛ ሆነ ነበረች ማለት ነው። በተጨማሪ በሱረቱል አሕዛብ ቁጥር 28 እንደዚህ የሚል ነገር እናገኛለን። የአዩሃን ነቢ ቁል አዝዋጅክ አለ። ተመልከቱ በደንብ አንተ ነቢይ ሆይ አለ ለሚስቶች እንዲህ በላቸው ቅርቢቱን ህይወትና ጌጧን የምትፈልጉ እንደሆናችሁ ኑ አጣቀማችኋለሁና መልካሚቱን ማሰማት በመፍታት አሰማራችኋለሁ
እፈታችኋለሁ ከፈለጋችሁ በላችሁ አለ። አላህና መልእክተኛውን የመጨረሻይቱን አገር የምትፈልጉ ብትሆኑ እነሆ አላህ ከእናንተ ለመልካም ሰሪዎች ትልቅ ምንዳ አዘጋጅቷል አላቸው። ስለዚህ ምረጡ ብሎ አምላካችን ፈቀደላቸው ማለት ነው። ይህ አንቀጽ ሲወድ አይሻ ያለችውን ተመልከቱ። ሰሂህ ቡኻሪ ተመልከቱ። ሐዲስ ቁጥር 4748 እንደዚህ ይላል ኢኒ ዛኪሩ ለኪ አምረን ፈላ አለይከ አን ተስተጂሪ ሐታ ተስተእሚሩ አበወይክ ያሉ ነቢያችን። አንድ ነገር ላማክርሽ ነው አይሻ ሆይ፣ ግን በዚህ ጉዳይ እንዳትቸኩ ቤተሰቦችን አማክረሽ ወስኝ አሏት። አንቀጹን አነበቡላት። ከዛ በኋላ ምን የሚለውን አንቀጽ ከፈለጋችሁ ልፍታችሁ፣ ከፈለጋችሁ ደግሞ እኔ ጋር ቆየ የሚለውን አንቀጽ አነበቡላት። ከዛ አይሻ ተመልከቱ ያለችውን። አሁን ክርስቲያኖች እንደሚሉት አይሻ ረዲየላሁ ዐንሃ ፍላጎት ባይኖራትና መፈታት ብፈልግ የዛን ጊዜ አልፈልግም በቃ ፍቱኝ ትል ነበረ። ግን ነብዩ ሰለላሁ ዐለይሂ ወሰለም ምርጫ ቀረቡላት። ልፍታችሁ ወይስ ደግሞ አልፍታችሁ ሲባል ተመልከቱ ምን እንዳለች አይሻ። ፊ አይ ሃዛ አስተእሚሩ አበወየ፣ እንዴ በእርሱ ጉዳይ በዚህ ጉዳይ ነው ቤተሰቦቼ የማማክረው አለች። ተቆጣች እንደውም። ከዛ ፈኢኒ ኡሪዱላህ ወረሱለሁ ወዳረል አኺራ፣ እኔማ ነብዩንና አላህን እፈልጋለሁ እንዲሁም ቀጣዩን ዓለም እፈልጋለሁኝ አለች። አያችኋ። ስለዚህ ምርጫ ቀርቦላት ራሱ አይሻ ረዲየላሁ ዐንሃ ተቆጣች ራሱ። ፊ አይሃ ምን አስተዚሩ አበወየ አለች። በዚህ ጉዳይ ቤተሰቦቼ የማማክረው ተቆጣች ራሱ። ስለዚህ ከዚህ ሐዲስ ምን ተገነዘብን? አይሻ ረዲየላሁ ዐንሃ ደስተኛ እንደነበረችና እንዲሁም ደግሞ ምርጫ ቀርቦላት እንደነበረ ተገነዘብን። እስካሁን ያየነውን ሐሳብ ልሰብስብላችሁ። እስካሁን ያየነው ምንድነው? አንደኛ አይሻ ረዲየላሁ ዐንሃ ምላክ የተከበረች እንደሆነች አየን። ሁለተኛ ደግሞ ፍቃደኛ እንደነበረች አየን። ሶስተኛ ደግሞ ደሳ እንደነበረ ቃል በቃል አይሻ 9 ዓመት ከሞላ ሴት እንደምትባል አይተናል ማለት ነው። አሁን ደግሞ የማሳያችሁ አይሻ ከመድረሷም አልፎ አእምሯም እንደበሰለ ሜንታሊም ወይም ደግሞ አእምሯም የበሰለ እንደነበረ ላሳያችሁ። አልሙስተድረክ አለ ሰሒህ እዚህ ጋር መጽሐፉን ይዩት። ፔጁን ልንገራችሁ። ፔጅ 11 ላይ ማለት ነው። እንደዚህ ይላል። ተናጋሪው ሰሃብይ ነው። አምርን የዘገበው ቃለ ማ ረአይቱ አሐደን አዕለመ ቢልሐላል ወልሐራሚ ሚን አይሻ አለ። ከአይሻ በለጠ በሐላልና በሐራም ጉዳይ ስለ እስልምና ማለት ነው የሚያውቅ አላየሁም አለ። ስለዚህ አይሻ ረዲየላሁ ዐንሃ አዋቂ እንደነበረች እናያለን። ከመከቱ ቀጣይ ሐዲስ ምን እንደሚል ዘጋቢው ዙህሪ ነው። እንደዚህ አለ። ለው ጀሚዐ ኢልሙ ናስ አለ፣ የሰዎች እውቀት ቢሰበሰብ አለ፣ ሁሉም የሰዎች እውቀት በሙሉ ቢሰበሰብ ثم አዝዋጅ ነብዩ ሰለላሁ ዐለይሂ ወሰለም እንዲሁም የነቢያችን ሚስቶች እውቀታቸው ቢሰበሰብ አለ ለካነ አይሻ አውሰአሁም ኢልማ፣ አይሻ ረዲየላሁ ዐንሃ ከሁሉም የበለጠች አዋቂ ነበረች አለ። ስለዚህ እንዳያችሁት ከመድረስም አልፋ አእምሯ እንደበሰለ የሁሉም እውቀት እንደምትበልጥ እናያለን። ቀጣይ ደግሞ ተመከቱ። እንደዚህ ይላል። ቃለ መስሩቅ እንደዚህ አለ። ቃለ ረአይቱ መሸይኸተ አስሃቢ ረሱሊላህ የስአሉነ ዐኒል ፈራኢድ አለ። ታላላቅ የነብዩ ተከታዮች ስለ እስልምና ህጎች ይጠይቋት ነበር። ታላላቅ የነብዩ ሰሃቦች ራሱ እየመጡ ከእሷ ጋር ይማሩ ነበር ማለት ነው። አያችኋ። ስለዚህ አይሻ ረዲየላሁ ዐንሃ ሜንታሊም እንደደረሰች ከዚህ ሐዲስ እንገነዘባለን። ለመጨመሪያ ያክል ይሄን መጽሐፉ ቁርአቱል አይን ይላል መጽሐፉ ፔጅ 319 ላይ ማለት ነው። እንደዚህ ይላል ማአሽከለ አለይን አስሐበ ረሱሊላህ ተናጋሪው የአቡ ሙሳ እንደዚህ አለ። ማአሽከለ አለይን አስሐቡ መሐመድ የነቢዩ ተከታዮች ጥያቄ አልተፈጠረብንም አለ። አምረቀጡ የትኛውም ጉዳይ ቢሆን አለ። ፈሰአልና አንሁ አይሻ ይሄን ጉዳይ አይሻ ምን ጠይቃት አለ። ኢላ ወጀርና ኢንዳሃ ኢልማ ስለዛ ጉዳይ አይሻ ጋር እውቀት እናገኛለን መልስ እናገኛለን አለ። ስለዚህ ሰሃቦች እየመጡ ታላላቅ ሰሃቦች እንኳን እየመጡ ይማሩ ነበር ከርሷ። ይሄ ደግሞ የሚያሳየው ምንድነው? አእምሯም እንደበሰለ ሰውነቷም እንደደረሰ ያሳያል ማለት ነው። እዚህ ጋር ምን ጥያቄ ይነሳል? አይሻ ረዲየላሁ ዐንሃ እንዴት ብላ በዛ እድሜዋ ደረሰች የሚል ጥያቄ ይነሳል። እሱን ጥያቄ ባጭሩ መልስላችሁ። ዱረውስቶን እየተመከቱ እንደዚህ ይላል። ወህየ ቢንቱ 90 ሰነዋቲን እሷ የዛን ጊዜ 9 ዓመቷ ነበር ካለ በኋላ ሊአነሁ ሚነል ማዕሉም የታወቀ ነው አለ አነ ሲነል ቡሉ የመድረሻ ወይም የመጎርመሻ ጊዜ የኽተሊፉ ሐሰበል ኢራቂ ወሐሰበል መናኺ የመጎርመሻ ጊዜ እንደ አገውና እንደየጊዜው ይለያያል አለ። ፈፊ መናጢቂል ሐራ ተብልጉል ጃሪያቱ ሙበኪረን በሞቃታማ አገሮች ሴቶች ቶሎ ይደርሱ ነበር አለ። እንዲሁም ተመከቱ ቀጥሎ የሚላት እዚህ ጋር ከስር ማለት ነው። ፈቃለ ረአይቱ ብልየመኒ በናቲ ትጽን የሄድነ ከቲራን አለ። ተናጋሪው ማን ነው? ሻፊዒ ምን አለ? ረአይቱ ብልየመኒ አለ በየመን አየሁኝ አለ በናተ ሴቶችን አየሁኝ አለ የ9 ዓመት ሴቶችን የሄድነ ከቲራን በጣም ብዙ ጊዜ የወር አበባ ያዩ ነበር ማለትም ይደርሱ ነበር ብሎ ይናገራል። ስለዚህ በሞቃታማ አገር የነበሩ ሰዎች ቶሎ እንደሚደርሱ አይተናል። አንድ መጽሐፍ ልጨምርላችሁ። ዘ ስቶሪ ኦፍ ሲቪላይዜሽን ይባል መጽሐፉ ፊት ለፊታችሁት። ጸሐፊው ማን ነው? ዊል ዱራንት ነው። በጣም ትልቅ የታሪክ መጽሐፍ ነው። እንደዚህ የሚል ነገር ይናገራል። ቮሊዩም 36 ፔጅ 197 ላይ ማለት ነው። ኢነል ኢናት አለ ሴቶች እኮ አለ ፊል ቢላዲል ሐራ በሙቀት አገር ያሉ ሴቶች አለ የኩኑነ ሳሊሃቲ ሊዘዋጅ ለማግባት ይደርሳሉ ፊሲኒ ታሚና በ8 ዓመታቸው አዊ ታሲያ ወይም በ9 ዓመታቸው አዊ ለአሽራ ወይም በ10 ዓመታቸው ለማግባት ይደርሳሉ አለ። ስለዚህ እንዳየነው በዚህ የታሪክ መጽሐፍ መሰረት ሴቶች በዛን ጊዜ ቶሎ እንደሚደርሱ እንገነዘባለን ማለት ነው። ሲቀጥል ደግሞ ያለፈውን የጋብቻ ጊዜ በአሁን መተቸት አንችልም። ለምን? በዛን ጊዜ ሴቶች የሚደርሱበት ጊዜና የአሁኑ ጊዜ በጣም ይለያያል። በተጨማሪ ፍቅር ነበራቸው። ፍቅር እንደነበራቸው ማስረጃ ከፈለጋቸው ይሄን ሐዲስ ተመልከቱ። ሐዲሱን ፊት ለፊት እኔ አማርኛውን ላንብብላችሁ። እንደዚህ ይላል
ሱነን ኢብኑ ማጃህ ሐዲስ ቁጥር 686 ነው። አይሻ እንደተረከችው እኔ በወር አበባ ጊዜ አጥንት እግጥ ነበር፣ የአላህ መልእክተኛም ስጋውን ከእኔ ወስዱና አፍ ያረፈበት ቦታ ላይ አፋቸውን በማሳረግ ይግጡ ነበር። እንደዚሁም የወር አበባ ላይ እያለሁ በእቃ ስጠ የአላህ መልእክተኛም እቃውን ይወስዱና አፍ ያረፈበት ቦታ አፋቸውን በማሳረፍ ይጠጡ ነበር። ስለዚህ በጣም ፍቅር እንዳላቸው ከዚህ ሐዲስ እንገነዘባለን። በጣም ብዙ ማስረጃዎች አሉ። አክቹዋሊ ግን እንዳይበዛባችሁ ኢንሻአላህ እዚህ ጋር እናቁሙ። በታሪክ አንጻር ደግሞ እንመለከተው። ተመልከቱ። ይህ መጽሐፍ ኤ ዳይጀስት ኦፍ ዘ ላው ኦፍ ኢንግላንድ ይላል መጽሐፉ። እትሙን እዚህ ጋር ይሁት በ1778 የታተመ መጽሐፍ ነው። እንደዚህ ይላል። ባይ ዘ ላው ኦፍ ስኮትላንድ አለ፣ በስኮትላንድ ህግ መሰረት አለ አይውማን ካኖት ኮንቴር ስፖንሰርሻል ቢፎር ኤጅ ኦፍ 7 አለ፣ ከ7 ዓመቷ በፊት ጋብቻ መፈጸም አችልም አለ። ባት ባይ ደ ኮመን ሎው በተራውም ህግ መሰረት ግን አለ ፐርሰን ሜ ሜሪ አት ኤኒ ሰው በፈለገበት ሰዓት ሊያገባ ይችላል። ኤንድ አፖን ሰች ማሬጅ በእንደዚህ ጋብቻ ጊዜ ደ ዋይ ሻል ቢ ኢንዲውድ ሴትየይቱ መታጨት አለባት፣ ሴቷ ማለት ነው። ኢፍ ሺ አቴም ደ ኤጅ ኦፍ 9 ዓመት ከሞላት ማግባት አለባት፣ መታጨት አለባት ይላል። ከዛ ኦፍ ዋት ኤቨር ኤጅ ኦፍ ሀዝባንድ ቢ ባሏ የትኛው ዓመት ላይ ቢሆን እሷ 9 ዓመት ከሞላት ትታጭ እያለ ይናገራል። ይህን እንግዲህ የሚናገው እንዳሳየኋችሁ የእንግሊዝ የህግ መጽሐፍ የሜታሪክ መጽሐፍ ነው። መጽሐፉ ፊት ለፊታችሁ ተመልከቱት። ልጨምርላችሁ ሌላ መጽሐፍ መጽሐፍ ሜዲቫል ማለት መካከለኛ ክፍለ ዘመን ማለት ነው። ስለ መካከለኛ ክፍለ ዘመን የሚያወጣ ታሪክ መጽሐፍ ነው። እንደዚህ ይላል። ጸሐፊዋ ማርጋሪት ናት። ተመልከቱ። ኢት ኒድ ቱ ሪሜምበር አለ መታወስ መዘጋት አለበት አለ ዳት ሜኒ ሜዲቫል ዊዶውስ በመካከለኛ ክፍለ ዘመን የነበሩ ባሎቻቸው የተፈቱ ሴቶች ባሎቻቸው የሞቱባቸው ሴቶች አሉ ዌር ኖት ኦልድ ትልቅ አልነበሩም። ኢምፖርታንት ሀራሲስ ዌር ኦፍትን ሜሬጅ ቢትዊን ዘ ኤጅ ኦፍ 5 ኤንድ 10 አለ በዛን ጊዜ ወይም በመካከለኛ ክፍለ ዘመን ጊዜ በ5 እስከ 10 ባለው ጊዜ ያገቡ ነበረ። ኤንድ ፋይንድ ዘምሰልፍ ዊዶ ዋይል ስቲል ኢን ዜር ቲን ገና 20 ዓመት ሳይሞላቸው ሊፈቱ ወይም ባሎቻቸው ሊሞቱባቸው ይችላል። አያቸዋ። ስለዚህ በጥንት ጊዜ ሴቶች ቶሎ እንደሚያገቡ ከዚህ ታሪክ እንገነዘባለን። ሲቀጥል ደግሞ አይሻ ረዲየላሁ ዐንሃ ነቢያችን ከማጋባቷ በፊት ታሽታ ነበር። ራሱ ሌላ ሰው ማለት ጣዖት አምላኪ ነበር። ከዛ ቀረና ነቢያችን አገባቻቸው ማለት ነው። ከመጽሐፍ ቅዱስ አንጻር ደግሞ እንመለከተው። ምሳሌ መኃልየ ሰሎሞን ምዕራፍ 8 እንደዚህ ይላል። ቁጥር 8 ላይ ገና ጡት ያላወጣች ትንሽ እህት አለችን፣ ለጋብቻ ብትጠየቅ ለዚህ እህታችን ምን እናደርግላት ይላል። ያነበብኩላችሁ የ1997 ትርጉሙ ነው። ምንድን ያለው? ገና ጡት ያላወጣች ትንሽ እህት ናት። ትንሽ እህት አያችኋ። በዛን ጊዜ ህጻናት እንደሚያገቡ ከመጽሐፍ ቅዱስ እንገነዘባለን። እንግሊዝኛው ተመልከቱ። እንግሊዝኛው መጽሐፍ ቅዱስ ራሱ ከፍተን ብንመለከተው ተመሳሳይ ሀሳብ ነው የሚናገረው። ተመልከቱ ሁላችሁ ፊት ለፊት እንግሊዝኛው መጽሐፍ ቅዱስ ያው ዊ ሃቭ ኤ ሊትል ሲስተር ቱ ያንግ ቱ ሃቭ ሬስ ጡት የላትም ህጻናት አለ። ዋት ዊ ዊል ዱ ፎር አወር ሲስተር ኢፍ ሰምዋን አስክር ቱ ሜሪ ሄያ ይናገር። እሷን ለማግባት ሰው ቢጠይቅ ምን እናግለት እያለ ይናገራል። ስለዚህ ከዚህ ምን እንገነዘባለን ከተባለ በዛን ጊዜ በመጽሐፍ ቅዱስ ጊዜ ራሱ ሴቶች ቶሎ እንደሚያገቡ እናያለን። ፍትሐ ነገሥት ደግሞ ተመልከቱ። ፍትሐ ነገሥት እንግዲህ የኦርቶዶክሶች መጽሐፍ ነው። በብፁዕ ወቅዱስ ሊቃነ ጳጳሳት ዘኢትዮጵያ በአቡነ ጳውሎስ ጊዜ የታተመ መጽሐፍ ነው። እንደዚህ የሚል ነገር እናገኛለን። ተመልከቱ። የሚጋቡትም የሴትና የወንድ አካል መጠን የደረሰው የሆኑ ወንዱ 20 ዓመት የሆነው ይሁን ሴቷም 12 ዓመት ይሆናት ይላል። 12 ዓመት ከሆነ ታግባ እያለ መጽሐፋቸው ይናገራል። አያችኋ። ስለዚህ ክርስቲያን ወገኖቻችን የማግባት ጊዜ በየአገሩ ይለያያል። አይ ሴት ማግባት ያለባት በ18 ዓመቷ የምትሉ ከሆነ ይሄ መጽሐፍ ቀዳችሁ መጣ አለባችሁ። ለምን? የእናንተ የምትመሩበት ፍትሐ ነገሥታችሁ ራሱ በ12 ዓመቷ ታግባ ስለሚል ማለት ነው። ተመልከቱ። ማርቲን ሉተር እንደዚህ ይላል። ማርቲን ሉተር የሚናገረው ነገር አለ። መጽሐፉን ይሁት ሉተር ወርክስ ይላል። አንድ ነገር ይናገራል። ማርቲን ሴድ አለ። ማርቲን እንደዚህ አለ። ጊቭ ሄር ህዝባንድ ባል ስጧት፣ አጋቧት አለ። ሺ ኦቨር 7 ይርስ ኦልድ 7 ዓመት እኮ ሞልቷታል፣ ባልፈልጉላታል። አያችኋ። ስለዚህ በክርስትና እንኳን ብንመጣ ሴቶች ቶሎ ያገቡ ነበረ። አይ ቶሎ ማግባት በቃ ኃጢአት ነው በደል የምትሉ ከሆነ ማርቲን መቃወም አለባቸው። ማርቲን ደግሞ እንደምናውቀው በክርስትና የጴንጤዎችን እምነት የመሰረተ ታላቅ ሰው። ስለዚህ ሁላችሁም ወንድሞቼ እህቶቼ ከዚህ ቪዲዮ ምን ተማርን ከተባለ መጀመሪያ ላይ አይሻ ረዲየላሁ ዐንሃ ደርሳ እንደነበረ ከራሷም ነገር ከሊቃውንቱ ነገር አሳየኋችሁ። ሁለተኛ ደግሞ ፍቃደኛ እንደነበረች፣ ሶስተኛ ደግሞ አእምሯም እንደደረሰ አየን። አራተኛ ደግሞ በሞቃታማ ሀገሮች በዛን ጊዜ ቶሎ እንደሚደርሱና ቶሎ እንደሚያገቡ አየን። ሲቀጥል ፍቅር እንደነበር፣ ደስተኛ እንደነበር፣ ፍቅርም እንደነበር ነቢያችን ጋር በጣም እንደሚፋቀሩ አየን ማለት ነው። በተጨማሪ ደግሞ በክርስትና ማስተምሮ ሴቶች በዛን ጊዜ ቶሎ እንደሚያገቡ አየን። በታሪክ ደረጃም ራሱ በመካከለኛ ክፍለ ዘመን የነበሩ ሴቶች ቶሎ እንደሚያገቡ ተምረናል ማለት ነው። ስለዚህ ክርስቲያን ወገኖቻችሁ ይህን ጥያቄ ደግማችሁ እንዳታነሱ፣ ደግማችሁ ካነሳችሁ መጽሐፋችሁንም መመለስ አለባችሁ። ለምሳሌ እነዚህን ተመልከቷቸው። እነዚህ እንደምታዩቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተጋቡ ሰዎች ናቸው። ይህ ሰው ትልቅ ሰው ነው። 18 ወይም 20 ዓመት ይሆነዋል። እቺ ደግሞ 5 ዓመቷ ነው። 5 ዓመቷ በተክሊል ቤተክርስቲያን አጋባቻቸው።
ስለዚህ መቃወም ካለባችሁ መጀመሪያ እነዚህ መጽሐፍ ቅዱሳችሁን ተቃውሙ፣ ሲቀጥል ታሪክን ተቃውሙና መታችሁ ነቢያችሁን ትቃውማላችሁ። ግን ደግሞ የሚገርማችሁ ነገር ምንድነው? አይሻ ደስተኛ ነበረች፣ ፈቃደኛ ነበረች። ወላ ሀታ መፍታት ከፈለግሽ ራሱ ምርጫ ቀርቧት ነበር። ግን እንደውም አልፈታም በጣም ደስተኛ ነኝ ያለችው። ስለዚህ ክርስቲያን ወገኖቻችሁ ባካችሁ ይህን ጥያቄ ደግማችሁ እንዳታነሱ። ሁላችሁም ቪዲዮውን ሼር አድርጉ፣ ኮፒ ሊንክ አድርጉ። ወሰላሙ አለይኩም።